ኮሎኔል ጀማል አብደላ ባላለው የስድስተኛ እዝ አባል ነኝ። እንግዲህ እንደምታዩት ውሃው ያው አቶ ኢብራሂም አሊ አብደላ ነው እዚህ አካባቢ ያወጣልን። ውሃው ለችግኝም ይሆናል። አታክልቶች አሉ፣ ብዙ ሙዝ አለ፣ ፓፓያ አለ። ከዚህ ጋር ተያይዞ ውሃው እንደምታዩት ምርጥ ውሃ ነው። እርሻዎችን በጣም ሰፊ ነው ወደታች ያለው። ስድስተኛ እዝ ብቻ አይደለም፣ ፋውንዴሽንም መፍታል። የመከላከያ ፋውንዴሽን እና ብርጋዴር ጀነራል ደረጀ ከአብራቸው ተነጋግረዋል። አብረው እንዲያወጣላቸው ውሃ ከአንድ ቦታ አይደለም 2 3 4 አካባቢ ቦታዎች ውሃ ሊያወጡ ስምምነት ላይ ደርሰናል። እንግዲህ ውሃ እንደምታዩት ይሄ ነው። ውሃችን ምርጥ ነው። ለወደፊትም መበረታታት ያለበት ልጅ ነው። ገና ታዳጊ ነው። በራሱ ጥረት ነው ይሄንን ስራ ውስጥ ገብቶ ከሱ በታችን ብዙ ልጆች እያሰለጠነ በ3 ቀን ሰልጥኖ ውሃ ማውጣት ማለት እንግዲህ ከባድ ነገር ነው። ያየሁትን ነው የምናገረው። የሰማው ሳይሆን አይቻለሁ ይሄንን ሲያደርጉና ምርጥ ስራ ነው እየሰሩ ያሉት። መበረታታት ያለባቸው ልጆች ናቸው። እንዳልኩ አቶ ኢብራሂም አሊም መበረታታት ያለበት ወጣት ነው፣ ገና ነው። ከሱ ጋር ያሉ ልጆችም ተበረታተው የሚሰሩ ናቸውና እዚህ ላይ እኛ ትልቅ ምስጋና አለን ለሱ፣ ትልቅ ክብርም አለን የሚል አስተያየት ነው ያለኝ። እኔ ለከሰስ አመሰግናለሁ ኮሎኔል።